ግን እግዚአብሔር ብቻውን አሳደደ። አሜን። ፋኪያሶ ፓራዲካ እግዚአብሔር አምላክ ከመንገድ ላይ ቀደመ። አሜን። አላውቅም ግን አንድ ሰው ጉዳይ ከዛሬ ቀን ጀምሮ እግዚአብሔር ይለውጠዋል። አሜን። አሜን። በሽታ ሰንዶነብህ መገራ ሰንዶነብህ በረከት እየተዋጠ ቆየ። እግዚአብሔር የሚውጣውን ዘንዶ እግዚአብሔር እንደዛ አለኝ። እውነት ምታምኑ ከሆነ ብዙ መላእክቶች በዚህ ጉባኤ ላይ ሲሰማሩ አየሁ። የብዙዎች ዘንዶ ዛሬ በኢየሱስ ስም ተወገደ፣ ተሰደደ በኢየሱስ ስም። ላኪያ ቻኮባስ እና ሊያሳድድ ሊያጓሳቁል የመጣው ዛሬ ተሰደደ። አሎስ ሰከባሻ ፓንታብራካኖስ ማኪያላ ቦራኪያ ዳቦስ ሰብራዲ ካናማንታ አላውቅም። እግዚአብሔር ይጎበኛል አለ። እግዚአብሔር ሕይወትን አድሳል አለ። አሜን አሜን። እነ ፊናና ይገሱሻል፣ እነ ፊናና መሳሰሉ ይናገሩብሻል። ቀደምን ብለው ጎየራስ የነሱን ማንነት እየገለጡ ይናገራሉ። እበለጥኩላት ይኸውና እግዚአብሔር አምላክ የሚገብርበት ጉዳይ፣ እግዚአብሔር አምላክ የሚነግስበት ጉዳይ፣ እግዚአብሔር በሕይወትን አዲስ ምዕራፍ ያስጀምራል። ያና የዘገየ መሰላት ጉዳይ እንግዲህ አንድ ነገር ይገባኛል። 7 ልጆችን ወልዳለች ፍናና። 7 ልጆችን ቢያንስ በገጠር 2 ዓመት ብታደርጉ 14 ዓመት ያህል ወልዳለች። በ14 ዓመት ትቀድማለች ሐና። እንድብናስብ ከዛ በኋላ የመጣው ልጁ የገረመኝ ነገር ኤሊ የተባለው ካህን የተባለው የሚገርማችሁ የእግዚአብሔር ቤተ መቅደስ ውስጥ የነበረው ብርሃናት ሁሉ ጠፍቶ ነበር። የሚገርማችሁ ይህ ልጅ በመጣ ሰዓት እግዚአብሔር አምላክ የገረመኝ ነገር ድምፁን ከፈተለት። የተሻለ ጉዳይ ያገኛል፣ የተሻለ ነገር ያገኛችኋል። ከማንም የሚበልጥ አሜን።